ክፉ ቀን ትክክለኛዎቹን ሰዎች ሊያሳያችሁ ነው የሚመጣው። ማን አስመሳይ እንደሆነ፣ ማን እስከ መጨረሻው አብሯችሁ እንደሚቆይ። ብቻችሁን ናችሁ ወይስ እውነተኛ ሰው በዙሪያችሁ አለ? ማን ነው ትክክለኛው ሰው የሚለውን ጭምብል ሊገልጥ ነው ክፉ ቀን ወደ እናንተ የሚመጣው። ትክክለኛውን ጊዜ ቁልጭ አድርጎ የሚያሳያችሁ ክፉ ቀን ነው። በሕይወታችሁ ክፉ ቀን ወደ እናንተ ሲመጣ፣ መጥፎ ጊዜ ስታሳልፉ፣ ያ መጥፎ ጊዜ እናንተን ሊጎዳ፣ እናንተን ሊያጠፋ ወይ ሊገላችሁ አይደለም በራችሁን የሚያንኳኳው፣ እውነትን ሊገልጥላችሁ እንጂ። በክፉ ቀናችሁ ነው ትክክለኛውን ሐቅ የምትጋፈጡት። በሰው ተከባችሁ ብቻችሁን መሆናችሁን ምን ያህል በአስመሳይ ሰዎች እንደታጠራችሁና ምን ያህል ቢላ እንደተሳለላችሁ ቁልጭ አድርጎ የሚያሳያችሁ ክፉ ቀናችሁ ነው። ስለዚህ ክፉ ቀንን በጭራሽ አትጥሉት፣ አታማሩት። እንደውም ክፉ ቀን ወደ ሕይወታችሁ ሲመጣ በደስታ ተቀበሉት። ከዛ በኋላ ነው የምትሰሩት፣ የምትገነቡት፣ እንደ አዲስ ተጠርባችሁ የምትስተካከሉት። ያ ክፉ ቀን ወደ እናንተ የሚመጣው ሊገላችሁ ሳይሆን ሊያስተዛዝባችሁና ሳሩ ላይ ነው ወይስ ገደሉ ላይ ነው የቆማችሁት የሚለውን ሊገልጥላችሁ ነው ወደ እናንተ የሚመጣው። ዋው! ክፉ ቀንን የመሰለ ጭምብል ገላጭ እውነት የትም የለም። ጳውሎስ ያዝ ከሱ አይከብድም። አንተ የትንሽ ነገር እኮ ነው። ሸለና